የገዛውልሽን እኔ ፍቅር በየቀኑ ስጦታ መስጠት አይሰለችህማ? ላንቺ ምንስ ብሰጥ? ኦሪጂናል ነው ሸውደው እንዳይሆን። አረ ላምሪ ትሙት ኦሪጂናል ውሰድና ለምትምልባት ሴት ስጣት። እሺ ምን ላድርግ የኔ ፍቅር? የመጀመሪያ ፍቅረኛዬ ነሽ። በሷ ነው ዝም ብዬ ኖርኩት። በቃ ለምዶብኝ ቀረ። ይቅርታ፣ ሁለተኛ የለመደኝም። ቱ ይሄው ተፏት በቃ። እሺ በቃ ተነስ፣ ይቅርታ አድርጌልሃለሁ። ላምሪ ምንድነው? አናዱኝ ነው እንዴት ነው ሁልጊዜ በኤክሱ እየማላብረው የምኖረው? ታዲያ መነጋገር እያለ መደባደብ እኮ። የኔ ፍቅር ይቅርታ፣ በእናትህ በጣም ጎዳው። አይ ደህና ነኝ። ባክ ደሞ ወደ ውስጥ ፈሶ እንዳይሆን ተነስና ወደ ሆስፒታል እንሂድ። በእውነት ደህና ነኝ የኔ ፍቅር። እሺ በልና እንሂድ ፕሊዝ። ላምሪ ትሙት ደህና ነኝ። አራዲያ በጣም ደስ የሚል የፍቅር ህይወት ውስጥ ሆናችሁ፣ ነገር ግን እሷ ወይንም እሱ በኤክሱ የመማል ልምድ ቢኖርባቸው ምን ታደርጋላችሁ? ልብ በሉ። በጣም ይወድሻል፣ በጣም ትወጂዋለሽ፣ ነገር ግን በኤክሱ ይምላል ወይ ትምላለች። ሰው ምን ታደርጋላችሁ ነው ጥያቄው። ፎሎው እና ሼር እያደረጋችሁ ሳትዋሹ